ይህ ጊዜ ሁሉን ነገር የምትቀይርበት ወሳኝ አጋጣሚ ነው። ቆም በልና ራስህን ስማው። ያ ድካምህ፣ ያ ውድቀትህ፣ ያ የተሰበረ ማንነትህ ዛሬ አንድ መልእክት ብቻ ይሰማል። እኔ ገና አልተረዳሁም። እውነተኛ መሻገር አንድ ቀን ይመጣል ተብሎ የሚጠበቅ ታምር አይደለም። መሸነፍ ለኔ አማራጭ አይደለም ብለህ በቆረጥክበት፣ ለህልምህ ዋጋ ለመክፈል በወሰንክበት በዚህ ቅጽበት ነው ዳግም መወለድ የሚጀምረው። አንዳንዴ ህይወት ድምጥማጥህን የምታጠፋህ ይመስልሃል። ነገር ግን ህይወት የምትሰባብርህ አንተ ለማጥፋት ሳይሆን ውስጥህ ተቀብሮ ያለውን አልማዝ ለማውጣት ነው። እውነተኛ ጥንካሬህን ለማታውቀው ከፍታ ለማዘጋጀት ነው። እስቲ ራስህን ጠይቅ። ስንት ጊዜ ነው በሰው ፊት እየሳቅ በውስጥህ ያለቀስከው? ስንት ጊዜ ነው ለካኔ አልችልም ብለህ ተስፋ የቆረጥከው? ያ ሁሉ ስቃይ ግን ለምክንያት ነበር። ዛሬ ላለህበት ማንነት ጉልበት ሊሆንህ ነበር። ሰዎች እስኪገረሙ ድረስ መቀየር ትፈልጋለህ? ማንም የማያውቀው አዲስ ሰው መሆን ትሻለህ? እንግዲያውስ እነዚህ 3 ወሳኝ ውሳኔዎችን አሁኑኑ ወስን። አንደኛ፣ አእምሮህን አድስ። ያቆሰለህን ትላንት መተረክ አቁም። ትላንት አልፏል። ዛሬ የምትገነባው ነገር ነገን ይፈውሰዋል። በአእምሮህ ውስጥ ተጠቂ መሆንን አቁምና አሸናፊ መሆንህን አውጅ። ሁለተኛ፣ ዲሲፕሊንህን ገንባ። ለሰዎች የምትገባውን ቃል አቁም። ዛሬ ለራስህ አንድ ቃል ግባ። አንድ ተግባር፣ አንድ ልማድ ያለምንም ምክንያት በየቀኑ ፈጽም። ዲሲፕሊን ማለት ስሜትህ ባይመችህም እንኳን ማድረግ ያለብህን ማድረግ ማለት ነው። ሶስተኛ፣ ከዓላማህ ጋር ተገናኝ። ይህንን ወቅ አሁን እየሆንክ ያለኸው አዲሱ ሰው ድሮ ካመንክባቸው ገደቦችህ በላይ ጠንካራ ነው። አንተ ለታላቅ ነገር የተጠራህ እንጂ ለትንሽ ነገር የተፈጠርክ አይደለህም። ወደፊት ለምቾት የሚሰናዱ ሰዎች አይደለም የሚቆጣጠሩት። ወደፊቱን የሚቆጣጠሩት እነዚህ ደፋሮች ናቸው። እነዚህ ሰዎች ባይረዷቸውም፣ ቢጠራጠሯቸውም፣ ሌላው ቀርቶ እብድ ቢሏቸውም በውስጣቸው ያለውን ታላቅ ጥሪ የሚያውቁ ሰዎች ዓለምን ይገዛሉ። አንተ ዝም ብለህ እየተመለስክ አይደለም፣ አንተ እያረክ ነው። በጠባሳዎችህ፣ በወሰድካቸው ትምህርቶችና መጥፎ ቀኖችህ አላሸነፉኝም በሚል ማስረጃ ታጅበህ ወደ ከፍታ እየመጣህ ነው። ይህ ጊዜ ስለ ዝና አይደለም። ይህ ጊዜ ስለ ዓላማህ ነው፣ ስለ ጥራትህ ነው። ያመመህ ህመም ወደ ጉልበት የተቀየረበት ወቅት ነው። ለምን እንደምትኖር የምታውቅበት ጽኑ ምክንያት ይኖርህ። ምክንያቱ ጠንካራ የሆነ ሰው ማንኛውንም መሰናክል ሊያስቆመው አይችልም። የጀግና ጥሪ። ጀግና ማለት ልዩ ተሰጥኦ ያለው ሰው አይደለም። ጀግና ማለት ትኩረት ያለው ሰው ነው። ዲሲፕሊን ያለው ሰው ነው። ከፍርሃቱ በላይ ተግባሩን ጎልቶ የሚያሳይ ሰው ነው። እባክህ ማንም መጥቶ እንዲያድንህ አትጠብቅ። የሚያስፈልግህ ነገር ሁሉ ካንተ ጋር ነው፣ ከውስጥ ነው። እድገት ድፍረትን ይጠይቃል። ካለበት ምቾት መውጣትን ይጠይቃል። አደጋን ደፍረህ መጋፈጥ ይጠይቃል። የመጠባበቂያ ዕቅድ አያስፈልግህም። ሰበብ አትደርድር። ያንን ውስጥ ያለውን እሳት ፈልገው። ቢከብድህም እንኳን የማይጠፋውን እሳት ቀስቅሰው። ጊዜው ውስን ነው፣ አቅምህ ግን ወደር የለውም። ይህ ያንተ ጊዜ ነው። ተነሳና ማንነትህን አሳይ። እስከ መጨረሻው ይህን ቪዲዮ ስለተከታተላችሁ እናመሰግናለን። ላይክ፣ ሼር እና ሳብስክራይብ ማድረጋችሁን አትርሱ። እስከ መጨረሻ ስላዳመጣችሁኝ ሰላማችሁ ይብዛ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ። ቻው።